ሰላም ጤና ይስጥልኝ እጅግ መወዳችሁና ማከብራችሁ የዚህ ታላቅ ግሩፕ ሜምበሮች እንዴት ናችሁ? እኔ ጋር ሁሉ መልካም ሁሉ ሰላም ነው። አዲስ ነኝ ከዩጋንዳ ካምፓላ የካምፓኒው አሰልጣኝ ነኝ። በዚህ ኩባንያ ውስጥ ከ8 ዓመት በላይ ስራ ሰርቻለሁ። በተለያዩ ሀገራቶች ላይ በአፍሪካም በአውሮፓም በኤዥያም ሀገራቶች ላይ ትልቅ ስራዎችን መስራት እንድችል አድርጎኛል ማለት ነው። ስለዚህ ካለኝ ልምድም ከተለያዩ ነገሮችም አንፃር እንግዲህ ብዙ ነገሮችን በእርግጠኝነት መረጃዎች ሼር እያደረግን እንሄዳለን። ተጋብዤ ስለመጣው በጣም ደስ ብሎኛል። ሁላችሁንም ደግሞ ለመልካም ዓላማ ስለተገናኘን እጅግ ደስተኛ ነኝ ማለት ነው። ስለዚህ ዛሬ እንግዲህ የመረጃ ግሩፕ ላይ ተገናኝተናል። ፕሬዘንቴሽን ግሩፕ ምንድነው? የምናገኘው መረጃ ምናልባት በተለያዩ ግሩፖች ላይ የተለያዩ ጊዜያቶችን እናሳልፋለን። በቀልድ ሊሆን ይችላል፣ የጨዋታ ግሩፕ ሊሆን ይችላል፣ የተለያዩ አይነት ግሩፖች ሊኖሩ ይችላሉ። ይሄ ግሩፕ ግን እጅግ የሚያስደስት ግሩፕ ነው። ምናገኘው መረጃ በእርግጠኝነት በህይወታችሁ ላይ መጠቀም ለሚችል ሰው ህይወቱን መቀየር የሚችልበት መረጃ ነው። እኔ ለመጀመሪያ ጊዜ ይሄን መረጃ ሳገኘው በህይወቴ ላይ ዛሬ እዚህ እንድደርስ አድርጎኛል ማለት ነው። እኔ ከዩኒቨርሲቲ ሀርማያ ዩኒቨርሲቲ ግራጁዌት አድርጌያለሁ። አካውንታንት ነኝ። የዛሬ 8 ዓመት 9 ዓመት በፊት ማለት ነው። ግን ከዩኒቨርሲቲ ወጥቼ ከባንክ ቤት ስራ ወጥቼ ተለያዩ በራሴ ለአንድ ዓመት ተለያዩ ሙያዎች ላይ በማሳለፍ ቢዝነሶች ላይ በማሳለፍ ከዛ በኋላ ግን 8 ዓመት ሙሉ የመረጥኩት መረጃ ነው። ይህን መረጃ ካገኘሁበት ሰዓት ጀምሮ በዚህ ውስጥ አብሬ በመሆን ዛሬ ራሴን ቤተሰቦቼን በርካታ ነገሮችን መቀየር እንድችል አድርጎኛል። ዛሬ ከፍ እንድል ማድረግ ችሏል ማለት ነው። ስለዚህ በህይወታችን ላይ ከፍ ልንልበት የምንችል ትልቅ መረጃ ነው። በዚህ ዘመን በ21ኛው ሴንቸሪ ትክክለኛና ትልቅ ሰው ለመሆን የተሻለ ሰው ለመሆን መጠቀም ካሉብን መረጃዎች መካከል አንዱ ይህ መረጃ ነው። ስለዚህ ይህን መረጃ በደንብ እንድታዩት ፈልጋለሁ። በጣም ትልቅ እድል ሰጠላችሁ። በኋላ ነገ ላይ የሚለቀቁላችሁ አንዳንድ ተሞክሮዎች፣ አንዳንድ መረጃዎች ይኖራሉ ማለት ነው። እነዛን አይታችሁ ከራሳችሁ ጋር አገናዝባችሁ መጠየቅ ያለባችሁን ጥያቄዎች ጠይቃላችሁ። 24 ሰዓት ነገ ምሽት በኢትዮጵያ አቆጣጠር 12 ሰዓት ላይ እንለያያለን ማለት ነው። ስለዚህ ለተጨማሪ መረጃ ሌላ ግሩፖች ስላሉ ወደ ሌላ ግሩፕ በማለት በቂና ተጨማሪ መረጃውን ዲቴል የሆኑ ኢንፎርሜሽኖችን ማግኘት የምትችሉባቸው ግሩፖች አሉ። ስለዚህ ወደዛ በመሄድ በቂ ነገር ማግኘት ይቻላል ማለት ነው። ስለዚህ በህይወታችን ላይ እጅግ ትልቅ ነገር ነው።